አብዛኞቻችሁ አላያችሁትም ብዬ የማስበውን ድንቅ የአማርኛ ፊልም ልጠቁማችሁ። በሳሙኤል ጎልድዊን ፊልምስ የተዘጋጀ ይህ በእውነተኛ ታሪክ ላይ የተመሰረተ ፊልም በልጅነቱ የተለየውን ጓደኛውን ለመፈለግ የሚለፋን ወጣት ታሪክ ያሳያል። በልጅነቱ ሯጭ የመሆን ህልሙን ለማሳካት ወደ አዲስ አበባ የመምጣት እድል ያገኘ አንድ ወጣት ታሪክ ያሳያል። ይህም ወጣት አዲስ አበባ ሄዶ የተሰወረበትን ጓደኛ ሲያፈላልግና ሲያገኘው እንመለከታለን። ነገር ግን ጓደኛውን ችግር ውስጥ ገብቶ ይመለከታል። የጓደኛውን ህይወትና የራሱን ህልም ለማስተካከል ውጣ ውረድ ውስጥ ሲገባ እንመለከታለን። ፊልሙ በዳይሬክቲንግ በአቀራረጽ እና በትወና የተሳካለት ሆኖ አግኝተነዋል። በትወናው ዘርፍ በስክሪን ላይ ከዚህ በፊት አይተናቸው ማናቃቸውን ተዋናዮች አሳትፏል። የፊልሙ ርዕስ የንፋስ ፍልሚያ ወይም ራኒንግ አጌንስት ዘ ዊንድ ይሰኛል። በእኛ የፊልም ሪቪው 8.3 ከ10 ሰጠነዋል። አሁን ጥሩ ሁኔታ ላይ አይደለም ያለው። አብዛኛው የኛ ሀገር ህዝብ እኮ ጥሩ ሁኔታ ላይ አይደለም ያለው። አብዛኛዎቹ ህልም የላቸውም። ሯጭ መሆን ነው አላማዬ። ግን ታዲያ ለዚህ ህልም ስል ጓደኛዬ ሲቸገር ዝም ማለት አለብኝ? እመለሳለሁ እኮ። ለመታገል ዝግጁ ናችሁ? እኔ በሌላ ቪዲዮ እስከምንገናኝ መልካም ጊዜ በያላችሁበት።